ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምን አላችሁ? የኢትዮጵያ ልማት ባንክ የዜና ሰዓታችን ተጀምሯል። እንደተለመደው የሀገር ውስጥና የውጭ አጫጭር የፋይናንስ መረጃዎች ወደ እናንተ ይደርሳሉ። አስማር ቸኮል ነኝ። አብራችሁን ቆዩ። በቅድሚያም የኢትዮጵያ ልማት ባንክ የ2018 በጀት ዓመት አፈጻጸሙንና የ2019 በጀት ዓመት እቅዱን በየደረጃው ከሚገኙ አመራሮች ጋር ገመገመ። ባንኩ በ2018 በጀት ዓመት ለለውጥ መንደርደሪያ የሆኑ ተግባራትን በትኩረት ለይቶ የፈጸመበት ዓመት መሆኑ በውይይቱ ወቅት ተገልጿል። በበጀት ዓመቱ ባንኩ በዋና ዋና መለኪያዎች ስኬታማ አፈጻጸም ያስመዘገበ ሲሆን በቀጣይ ዓመትም በተለየ ትጋትና ቁርጠኝነት የታቀዱ እቅዶችን ለመፈጸም ሁሉም አመራርና ሰራተኛ ሊረባረብ እንደሚገባ ተመላክቷል። በ2019 በጀት ዓመት በዋና ዋና የአፈጻጸም መለኪያዎች ላይ በትኩረት በመስራትና የተጀመረውን የሪፎርም ትግበራ ከግብ ለማድረስ ርብርብ የሚደረግበት ዓመት እንዲሆን ጥሪ ቀርቧል። ባንኩን ወደ ላቀ ቁመና በማድረስ ለደንበኞች ፈጣን፣ ቀልጣፋና በቴክኖሎጂ የዘመነ አገልግሎት ለመስጠት በቁርጠኝነት ለመስራት የጋራ መግባባት ላይ በመድረስ ውይይቱ ተጠናቋል። የኢትዮጵያ ልማት ባንክ በአየር ንብረት ለውጥ መቋቋም ዘርፍ ፈርቀዳጅ እንዲሆን እየተሰራ መሆኑን የባንኩ የቦርድ ሰብሳቢ ዶክተር ብሩክ ታዬ ገለጹ። መንግስት የአየር ንብረት ለውጥን ለመቋቋምና ዘላቂ ልማትን ለማረጋገጥ የአረንጓዴ ኢኮኖሚ ስትራቴጂን ቀርጾ እየተገበረ ነው ያሉት ዶክተር ብሩክ የአረንጓዴ አሻራ መርሃ ግብር ደግሞ አንደኛው ዘርፍ ነው ብለዋል። መርሃ ግብሩ ካሉት ዋና ዋና ጥቅሞች የኢኮኖሚና የፋይናንስ ዘርፍ ተጠቃሽ እንደሆነም ጠቅሰዋል። አረንጓዴ ኢኮኖሚ የመንግስት ፖሊሲ ነው፣ ልማት ባንክ ደግሞ ብቸኛው የፖሊሲ ባንክ ነው ያሉት የቦርድ ሰብሳቢው በዚህ ዘርፍ ባንኩ ፈርቀዳጅ እንዲሆን ሪፎርም እየተሰራ ነው ብለዋል። ሪፎርሙ ከአካባቢ ጥበቃ፣ ከታዳሽ ኃይል መሰረተ ልማት፣ ከአየር ንብረት ፈንዶችና ተያያዥ የዘርፉ እሳቤዎች አንጻር የተቃኘ እንደሆነም ጠቅሷል። የኢትዮጵያ ልማት ባንክ በዘርፉ ፈርቀዳጅ ባንክ እንዲሆን የሪፎርም ዝግጅቱ በጥሩ ሁኔታ እየተካሄደ እንደሆነ የባንኩ የቦርድ ሰብሳቢ ዶክተር ብሩክ ታዬ አስታውሰዋል። የኢትዮጵያ ኢንቨስትመንት ሆልዲንግስ፣ ሰላም ሚኒስቴርና የኢትዮጵያ ልማት ባንክ በጋራ የአረንጓዴ አሻራ መርሃ ግብር አካሄዱ። ተቋማቱ በጋራ ተስፋን እንትከል በሚል መሪ ቃል በተካሄደውና በአንድ ጀንበር 800 ሚሊዮን ችግኝ በተተከለበት መርሃ ግብር ላይ ነው አሻራቸውን ያሳረፉት። የኢትዮጵያ ልማት ባንክ ኮርፖሬት ደንበኞች ግንኙነት ምክትል ፕሬዚዳንትና የፕሬዚዳንቱ ተወካይ አቶ ጌታቸው በላይ በወቅቱ እንደተናገሩት ባንኩ በአካባቢ ጥበቃ ዘርፍ ያልተቋረጠ ስራ ሲሰራ ቆይቷል። ባለፉት ዓመታት በአረንጓዴ አሻራ ሙሉ የጽድቀት መጠን ያላቸው ፕሮጀክቶች ባንኩ ማሳካት መቻሉንም አስታውሰዋል። አረንጓዴ አሻራ ለታዳሽ ኃይል ዘርፍ ያለው ሚና የላቀ በመሆኑ ችግኞችን በመትከልና በመንከባከብ እንደ ሀገር ለተያዘው ግብ መሳካት ባንኩ አስተዋጽኦውን እንደሚቀጥል ምክትል ፕሬዚዳንቱ አረጋግጧል። ከማዕድን ዘርፍ 5.7 ቢሊዮን ዶላር ገቢ ተገኘ። እንደ ማዕድን ሚኒስቴር መግለጫ ገቢው በ2018 በጀት ዓመት የተገኘ ነው። በመንግስት ከተለዩ 5 ዋና ዋና የኢኮኖሚ ምሰሶች ውስጥ የማዕድን ዘርፍ አንዱ ነው። የኢትዮጵያ ልማት ባንክ ዘርፉን በሊዝ እና በፕሮጀክት ፋይናንሲንግ ዘርፍ ለዓመታት ሲደግፍ ቆይቷል። ባንኩ በእብነበረድና ግራናይት፣ በወርቅና የከበሩ ማዕድናት እንዲሁም መሰል የማዕድን ማምረቻዎችን በፋይናንሱ እየደገፈ ነው። እንደ ሀገር ከዘርፉ ለተገኘው 5.7 ቢሊዮን ዶላር ገቢ የኢትዮጵያ ልማት ባንክ አስተዋጽኦ ከፍተኛ ነው። አሁን ደግሞ ከውጭ ወደ ተገኙት መረጃዎች እናልፋለን። የአፍሪካ ልማት ባንክና ስታንዳርድ ባንክ ግሩፕ የ332 ሚሊዮን ዶላር ስምምነት ተፈራረሙ። ስምምነቱ በደቡብ አፍሪካ የሚገኙ አነስተኛና መካከለኛ ኢንተርፕራይዞችን የፋይናንስ አቅም ለማጠናከር የሚውል ነው ተብሏል። በሴቶች የሚመሩ ኢንተርፕራይዞች የሚገጥሟቸውን እንቅፋቶች ለመቅረፍ የሚያስችል ተጨማሪ የ1 ሚሊዮን ዶላር የቴክኒክ ድጋፍ በስምምነቱ ውስጥ ተካቷል። ስምምነቱ በጆሃንስበርግ የአክሲዮን ገበያ የተመዘገበና በልማት ፋይናንስ ተቋም የተደገፈ ነው። ይህም በአፍሪካ በአይነቱ የመጀመሪያ የሆነው ባንኮች ሊገጥማቸው የሚችለውን የኪሳራ ስጋት ለመቀነስ የሚጠቀሙበት የዕዳ ሰነድ ወይም ፋልክ ሆኗል። መረጃው ከአፍሪካ ልማት ባንክ ድረገጽ የተወሰደ ነው። የአፍሪካ ልማት ባንክ ለጋና የ18.8 ሚሊዮን ዶላር ድጋፍ አደረገ። ድጋፉ ለምዕራብ አፍሪካ የሩዝ እሴት ሰንሰለት ፕሮጀክት ወይም በምህጻረ ቃሉ ሪዋርድ የሚውል ነው። ፕሮጀክቱ የሩዝ ምርትን ለማሳደግ፣ የምግብ ዋስትናን ለማሻሻልና በእርሻ ዘርፍ የስራ ዕድሎችን ለመፍጠር ይሰራል። እንደ አፍሪካ ልማት ባንክ መረጃ ከአየር ንብረት ለውጥ ጋር የተጣጣመ የሩዝ ምርት እንዲስፋፋ ወደ ሜካናይዜሽንና የሩዝ ማቀነባበሪያ ኢንዱስትሪ ያድግ ዘንድ ባንኩ ድጋፉን ይቀጥላል። የሪዋርድ ፕሮጀክት በምዕራብ አፍሪካ ከምግብ ገቢ ንግድ ጥገኝነት ለመላቀቅና ጠንካራ የግብርና ስርዓቶች ለመገንባት ከተጀመሩ ቀጠናዊ ጥረቶች አንደኛው ነው።
ክቡራትና ክቡራን ከኢትዮጵያ ልማት ባንክ የሰዓቱ ዜናዎች ይህንን ይመስሉ ነበር። ለዋሳችሁን ጊዜ በጣም አድርገን እናመሰግናለን። የሳምንት ሰው ይበላል።